ትሰሪያለሽ? ቅድም ባወራንበት ጉዳይ ላናገር ፈልጌ ነው። ምንድነው ደግሞ የምታናገሪኝ? ነገርኩሽ አይደል እንዴ? እቺ ልጅ ከዚህ ቤት አትባረርም አልኩሽ። እሱማ ነግረኸኛል፣ ግን ደግሞ ልጅቷ ያደረገችውን ነገር እያወቅ እንደዚህ ማለት ስላላሳመነኝ ነው። አልኩሽ እኮ እቺ ልጅ የምፈልገውን ነገር ሳሰጠኝ ከዚህ ቤት ንቅንቅ አትልም አልኩሽ እኮ። ጋሽ ግርማ ያብቻልሽ። ግን እኮ የሚባል ነገር የለም። ያንቺ ስራ እኔ እኮ ቃል ገብተሽልኝ ነበር። ይኸውልሽ እቺ ልጅ የኔን ፍላጎት ሳትፈጽምልኝ ከዚህ ቤት እንዳትወጣ ቀድሜ ነግሬሽ ነበር። እሺ በቃ የሆነ ነገር አስባለሁ። ማተወርደው ሁሉንም ነገር ሳሚና ጆሲ ይደርሱበታል። ሰላም ወንድና የተከበራችሁ ቻናል ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በክብር ጠይቃለሁ። አሁን ላይ ሳሚና ሚሮን ባደረጉትንም የሁለቱ ስምምነት ግን ደግሞ ሰላም ላይ እየተፈጠረባት ያለውንም ነገር በጣም ከባድ የሆነ ይገኛል። ሚሮን ባደረገችው አሁን ላይ የምታደርጋቸው ነገሮች ሁሉ ሳሚንም እያሳመኑት ቢገኙም ግን ደግሞ አሁን ላይ ጆሲ ከሰላም ጎን ሆኖ ይገኛል። ሰላም ምንም እንኳን ጥፋት ባይኖርባትም ጆሲ ከጎኗ ሆኖ ሁሉንም እውነት እንዳላደረገችው ያስባል። ሚሮን የክፋቷ ጥግ እንኳን ከዛ ህመም እንድትድን አላደረገቻትም። የምትፈልጋቸው ነገሮች ከቤት ወጣና ሁሉም ነገር እኔ የምፈልገው ነገር ማግኘት እችላለሁ ብላ ስለምታስብ አሁን ላይ ሚሮን ከሳሚ ጎን ሆና ሁሉንም ነገር በጣም ከባድ ሰላም ላይ የምትፈርዳቸው ውሸቶች ግን ደግሞ ሳሚም ለመጥቀም ፈልጋ አይደለም። ከሳሚ ደግሞ ሜሪ የምትፈልገው ከሱ ጋር አብራ መኖርና ህይወትን መመስረት ሳይሆን የምትፈልጋቸው ከሱ ሀብትና ብዙ ነገሮችን ፈልጋ ከሱ ለመራቅ ነው። አሁን ላይ ግን ሜሮን ይሄ ነገር ከሳሚ በጣም ከሰላም ጋር እንዲጣላና እንዲሁም ከሰላም ጋር ሁሉንም ነገር ከባድ እንዲሆንበት የምታደርገው ሁሉንም የራሷ የሆነ ምክንያት ስላላት ነው። ሁሉንም ህልሟ ለማሳካት ደግሞ ሰላም እዛ ቤት ካለች የሚሮን ህልም እንደማይሳካ ታምናለች። አሁን ላይ ራሷ ስታ ከወደቀች በኋላ ሰላምም ያ ነገር እውነት ይሄ ነገር በሷ ፈርደው ከቤት ያባረሯታል ብላ እውነቱንም ይሄ ነው ብላ ታምናለች። ግን ደግሞ ይሄ ሁሉ እንዳይፈጠር የሚፈልገውን አንድ ሰው ብቻ ነበረ እውነት እንዳላደረገች የሚያምናትና እውነትም ሰላም ይሄ ነገር አድርጋለች ብሎ የማያስብ አንድ ጆሲ ነበረ ከሜሮንም ጋር ብዙ ክርክሮችንም ሲያደርግና ያ ነገር አይደለም ለምንድን ነው ኢፍትሃዊነት የምትሆኙ ብሎ ሁሉንም እውነት እንዳትፈርድ ሲጠይቃትምና እንዳትፈርድ ብዙ ነገሮችንም ሲላት የነበረው። በዚህ ምክንያት ሚሮንና ጆሲ ብዙ የጥል ለመጣላት ድረስ ደርሰው ጆሲ ከቤት ትቶ እስከ መውጣት ደርሰዋል። ያ ነገር ደግሞ የሚሮን ድርቅና ነው። ሚሮን የምትፈልገው እኔ ካልኩት ውጪ የለም ብላ ነው የምታስበው። ያ ነገር ደግሞ ሚሮንም የልብ የሰጣት ሳሚ ነው። ይሄ ሁሉ ነገር ሚሮንን ፍቃድ ስለሰጣት ሁሉንም ነገር ላይ ሰላም ላይ በጣም እየጮች ያለችው ማለት ነው። አሁን ላይ አቶ ግርማ እየተደሳሰተ ምንም ነገር እንኳን ደረቱ ነፍቶ ነው ለልጁ እኔና እሷ ብዙ ነገር እንዳለን ብሎ ነው የነገረው። ሳሚ ደግሞ ያ ነገር ሰላም ላይ በጣም እንዲቀየርባት አድርጎታል ማለት ነው። ሳሚ የሚፈልገው ነገር ከሰላም የራሱ የሆነ ከሰላም ጋር ደስተኛ ህይወት መመስረት ይፈልጋል። ልክ እንደ ሰላም ግን ይሄ ነገር ለማሳካት ውጣ ውረዱን ብዙ ፈተና ታያለች። ግን ደግሞ ይሄ የሁለታቸው ግንኙነት የማትወደው ሚሮን ናት። ሚሮንና አቶ ግርማን ከሰላም ብዙ የሚፈልጋቸው ነገሮች ቢኖሩም አንደኛው ነገር ከሷ የሴትነት ክብሯን ለማበላሸት ነው የሚፈልገው። ያ ነገር እስኪያገኝ ድረስ ሰላም ላይ ብዙ ነገሮች ጥፋቶችንም እያጠፋ ይገኛል። ያ ነገር ደግሞ ሰላም አልፈቀደችም። ሰላም በጣም በሁለቱ መሀል ያለውን ግንኙነት ምንም እንኳን በውሸት ባልጻፈችው ደብዳቤ ብዙ ነገሮችን ተፈጥሮባታል። ይህ ሁሉ የምታደርገው ሚሮን ናት። ሚሮን በጣም የክፋቷ ጥግ ወድቃ እንኳን ከዚህ ቤት አስመሳይ እንደሆነች ነው ስታስመስል የነበረው። አሁን ላይ ሳሚም ከጎኗ ሆኖ ሚሮን በምታጠፋቸው ነገሮች ሚሮን ያለ ምንም ጥፋት የምትፈርዳቸው ጥፋቶች
ሳሚ እውነት ነው ብሎ ነው እያሰበ ያለው። እውነት ነው ይሄ ነገር ትክክል ነው ብሎ ሰላም ላይ እየፈረደ ይገኛል። ያ ነገር እንዲፈርድ ያደረገበት ደግሞ የራሱ ምክንያት አለው። የራሱ ምክንያት ያለው ከሰላም ጋር ያለው ግንኙነት ነው። ሰላም ጋር ያለው ግንኙነት የሚያስቀናና የሚተሳሰቡ ናቸው። ያ ነገር ድንገት ጨልሞበትና ከአባቱ ጋር ግንኙነት አለ ስለተባለ ያ ነገር እንዴት ሊሆን ይችላል? እንዴት አታለለችኝ ብሎ ሰላም ላይ እንዲቀየርባት አድርጎታል። ሜሮን ይህ ሁሉ ክፋት ካደረገች በኋላ ህመም ላይ ሆና እንኳን ያ የውሸት የፈጠረችባትን ህመም እዛው ላይ ወድቃ እንኳን ብዙ ስድቦችን ስትሰድባት ነበረና ያ ስድብ ደግሞ ለሷ ጥንካሬ ነው እየሆናት ያለው። ሰላም አሁን ላይ ምንም እንኳን ያ ህመም ውሸት ቢሆንም ለሷ ግን የሆነ ህልሜ ማሳካት አለብኝ ብላ ታስባለች። አሁን ላይ አቶ ግርማና ሜሪ በጣም ጥል ውስጥ እየገቡ ነው። ያ ነገር ደግሞ ሰላም ከቤት መባረሯ ለሱ አያስፈልግም ብሎ ነው የሚያስበው። ከሰላም ብዙ ጊዜ እሷን ህይወቷን ለማበላሸት አቶ ግርማ አልተሳካለትም። ያ ነገር ደግሞ አሁን ድጋሚ ያ ነገር ማድረግ ስለሚፈልግ ያ ነገር ደግሞ ማድረግ የሚፈልገው ሰላም ቤት ውስጥ ሆና ነው። ቤት ከወጣች ሰላምን አያገኛትም። ለብዙ ጊዜ እሷን በአይኑ ብቻ ለራሱ ለማድረግ እና ለራሱ የሚፈልጋቸው ነገሮችን ለማድረግ የጣረበትን ጊዜ አሁን ላይ ከቤት ከወጣች ደግሞ ያ ነገር አላገኘውም ብሎ ያስባል ማለት ነው። አሁን ላይ ጆሲ ከሰላም ጎን ሆኖ ሰላም የሚሰማትንም እውነት ይሄ ነገር አላደረገችም ብሎ ስለሚያስብ ብዙ ጊዜ ከሷ ጎን ሆኖ ይገኛል። ሳሚ ምንም እንኳን የራሱ የሆነ እውነት ቢኖረው ከሜሪ ጎን በመሆኑ በጣም ጥፋት እያጠፋ ይገኛል። ያ ነገር ደግሞ ለሰላም ጥንካሬ ነው የሚሆናት። ሳሚ በእሷ ላይ መቀየሩ ለህልሟ እውነት እንዲሆን ያደርጋታል ማለት ነው። ሰላም አሁን ላይ የምትፈልገው ብዙ ህልሞች አሉ። ከዛ ቤት የገባችበት የራሷ ህልም አላት። ግን ደግሞ ሜሮን የበለጠ ክፋት በምታደርግ ሰዓት ሰላምና ሳሚ ይበልጥ ጥል ውስጥ ይገባሉ። ያ ነገር ደግሞ ለሰላም የምትፈልገው ነገር ቶሎ እንድታሳካ ያደርግላታል ማለት ነው። አሁን ላይ እውነቱን እንደደረሰችበት ስለሚያውቁ ሌላ እርምጃ ውስጥ ገብተዋል። አቶ ግርማና ሜሮን ሌላ እርምጃ ውስጥ ገብተዋል። ያ እውነት ሰላም እውነቱን ደርሳበታለች ብለው ነው የሚያስቡት። እውነቱ ህመም እንደሌለባትና በእሷ ላይ ያደረጉትን ነገር እውነት እንዳልሆነ ስለምታውቅ ያ ነገር ደግሞ እንደደረሰችበት ሜሮን ደግሞ ሰላም በራሷ አፍ ብዙ ነገሮችን ስላለቻት ቀድማ ለአቶ ግርማ እውነቱን ስለነገረችው ነበረ። አቶ ግርማ ይሄንን ነገር መሆን የለበትም ብሎ ያስባል። እኔ መቅደም አለብኝ፣ ከሷ የምፈልገው ነገር በምንም በትግልም ቢሆን ማድረግ አለብኝ ብሎ ያስባል። አሁን ላይ ጆሲ ለሳሚ ብዙ ነገሮችን ለማሳመን ይሞክራል። ሰላም ላይ እንዳትፈርድባት ብዙ ፍርዶች እየፈረደባት እንደሆነ እሷ ላይ ይሄ ሁሉ ፍርድ አያስፈልጋትም ብሎ ብዙ ነገር እንዲቀየርበት አድርጎታል። ግን ደግሞ ሳሚ የሚፈልገውን ነገር ከሰላም ጋር በጣም ብዙ ህልሞች ስለነበሩት ያ ነገር በውሸት እንዲያምን ስለተደረገ ነው አሁን ላይ ሰላም ላይ ምንም እንኳን 100% ውሸታም እንደሆነች የሚያስበው። ሰላምና ሳሚ የሁለቱ ግንኙነት ጠንከር ያለ ስለሆነ ነው ይህ ሁሉ ሳሚ ላይ መጥፎ ነገር እንዲያስብ ያደረገው ማለት ነው። ሜሮን የክፋቷ ጥግ ነው። ይሄ የሳሚና የሰላም ግንኙነት ጠንካራ እንደሆነ ስለምታስብ ነው በሁለቱ መሀል ገብታ ያልሆነ ነገር እየቀባጠረች ያለችው። አሁን ላይ ግን ሁሉንም እውነት መቅደም አለብኝ ብሎ የሚያስበውንም አቶ ግርማ ሰላምንም ለመድፈር ይሞክራል። ያ ነገር ደግሞ ለሱ የበለጠ በጣም ሊጥለው የሚችለው መንገድ ነው ማለት ነው። ሰላም ለዛ ሁኔታ ማሰቡ ለራሱ አደጋ ላይ ይጥለዋል ማለት ነው። ሰላም ለራሷ የሆነ ምንም እንኳን በራሷ የሆነ መንገድ ቢኖራትም የእሷ ህይወት ለማበላሸት ቢሞክርም ሳሚ ግን ይሄ ነገር እውነት እንደሆነ እና እንዳልሆነ ከሰላም ጋር ያለውንም ውሸት እዚህ ላይ ይደርስበታል ማለት ነው። አቶ ግርማ ለመድፈር መድፈር ያደረገበት ሁኔታ በጣም ከባድ ነው። ይህ ሁሉ ነገር ሊቀደም ነው። ሰላም ከዚህ ቤት ትወጣለች ብሎ ሳሚ አምርሯል ብሎ ስለሚያስብ ነው ያ ነገር ቶሎ ብሎ ለመፈጸም የሞከረው ማለት ነው።
አሁን ላይ ግን ሳሚ ይህ ነገር እውነቱ በአይኑ በማየቱ ምን አይነት ውሳኔ ይወስናል ነው? አባቱ ላይስ ሌላ እርምጃ ምንድን ነው የሚያደርገው? አባቱ በዚህ ናክል ትልቅ ሰው ሆኖ በዚህ ናክል እንዴት ይሄ ጥፋት ያጠፋል? አሁን ላይ ሰላም እውነተኛነት መሆኗን ሲያቅ ሳሚ ይሄ ነገር ምን ይሰማዋል? ጆሲ ነበረ የሰላም እውነተኛነት ሰላም ምንም ጥፋት እንደሌለባት በእርግጠኝነት የሚያውቀው ነበረው። ሚሮን ያለ ምክንያት እንዳልፈረደችባት፣ ሚሮን ያለ ምክንያት በጣም ብዙ ነገሮችን ያለ ማቋረጥ ሰላም ላይ በጣም ብዙ ውሸት እንዳለባትና አስመሳይ እንደሆነች ስታወራ የነበረበትን ሁኔታ ጆሲም አልተዋጠለትም ነበር ማለት ነው።